ካምቦዲያ በስልጣን ስም የበደሏትንና የገደሏትን የከም ሩዥ አባላት ፍርድ ልታይ ችሎት ተቀመጠች። የከም ሩዥ ኮሚኒስት ፓርቲ ከ1967 እስከ 1971 ዓ.ም ድረስ በሚሊዮን የሚቆጠረውን የካምቦዲያ ሕዝብ ፈጅቶ አገሪቱን ፈጽሞ ድሃ በማድረጉ በወንጀለኛነት ተከሰሰ። የከም ሩዥ ኮሚኒስት ፓርቲ ባለስልጣናት የዚያን ጊዜ በብሪትና በጥጋብ በማናለብኝነትና በድንቁርና ለፈጸሙት በደል በሽምግልናቸው ዋጋ እንዲከፍሉ እየተጎተቱ ታሰሩ። በፖልፖት የስልጣን ዘመን ካምቦዲያ የፍዳ አይነት አንገፍግፎ እስኪደፋ ድረስ የመከራ ጽዋ ተግታለች። የፖልፖት መንግስት የአገሩን ህዝብ ወተት ነጣ፣ ኮሶ መረረ እያለ የማይሆን ሰበብ እየፈለገ እንደ ጎመን አስቀነጠሰው። ፖልፖት ብቻ ሳይሆን ለፓርቲው ራሳችንን አስገዝተናል እያሉ የሚምሉትና የእርሱ ትንፋሽ ጠባቂ የሆኑት ካድሬና ወታደሮች ወገናቸውን ጨፈጨፉት። ፖልፖት ለገዛ ጓደኞቹም አልተመለሰም። በካድሬዎቹ የጨረሰውን አስጨርሶ የቅድሞ ወዳጆቹን እንደገና ጠላት አድርጎ ጠርጥሬያቸዋለሁ እያለ በሌሎች አስጨረሳቸው። በሰፈሩት ቁና ሰፈራቸው። እነዚያንም እንደገና በሌላ እያስገደለ እድሜውን ፈጀ። ፖልፖት ለኋለኛው ፍርድ ሳይደርስ ቀድሞ ሞቷል። ግን ተባባሪዎቹ ተፈርዶባቸዋል። በ4 ዓመታት የስልጣን ዘመን ብቻ 1/4ኛውን የካምቦዲያ ህዝብ የጨረሱት ከም ሩዦች የእጃቸውን አላገኙም ብለው የሚያምኑ ብዙ ዜጎች ናቸው። ለሰይጣናዊ ስራቸው የተከፈላቸው ዋጋም እጅግ ትንሽ ነው እያሉ ይቆጫሉ። ያ ዘመን ለካምቦዲያውያን አስፈሪ ቅዠት ሆኖ የሚታወስ ገዳዮቹንም የሰይጣናዊ ተግባር ማሳያ አድርጓቸው አልፏል። የከም ሩዥ ዋና ጸሐፊ ፖልፖት በ1922 ዓ.ም የፈረንሳይ ቅኝ ግዛት በነበረችው ካምቦዲያ ገጠራማ ቀበሌ ተወለደ። በካቶሊክና በፈረንሳይ ትምህርት ቤት ተምሯል። የዩኒቨርሲቲ ትምህርቱን ፓሪስ በሚከታተልበት ጊዜ በኮሚኒዝም አስተሳሰብ ተመስጦ አገሩን ከቅኝ አገዛዝ ነፃ ለማውጣት ከጓዶቹ ጋር መከረ። ወደ አገሩ ከተመለሰ በኋላ ተሰወረ። ማንም ፖልፖትን በዚህ ወጣ ወደዚህ ወረደ የሚል አልተገኘም። ለካ ከጓደኞቹ ጋር የከም ሩዥን እንቅስቃሴ ለመመስረት የካምቦዲያ ጫካዎችን መሽጎ ኖሯል። ካምቦዲያ ከፈረንሳይ ቀኝ ተገዥነት ነፃ ከወጣች በኋላ ስልጣን የያዘውን የንጉሱን መንግስት በአሜሪካኖች እርዳታ ወታደሮች ገለበጡት። ከም ሩዥ ከሰሜን ቪየትናም ጋር ወዳጅነት መስርቶ ወታደራዊ መንግስቱን ተዋጋ። በጊዜው ለከም ሩዥ ኃይል መጠናከር የአሜሪካኖች ጥንቃቄ የጎደለው እርምጃ አስተዋጽኦ አድርጓል ይባላል። አሜሪካ ቪየትናሞች ይዘውታል ያለችውን የካምቦዲያ ሰሜናዊ ምዕራብ ግዛት በቦምብ ስትደበድብ በመቶ ሺዎች የሚቆጠሩ ካምቦዲያውያንን ገድላለች። በአሜሪካ ድብደባ የተቆጩት ካምቦዲያውያን ለኮሚኒስት ፓርቲ ከም ሩዥ ተዋጊ ሆነው ገቡለት። ወንድም ቁጥር 1 በሚል ኮድ የሚታወቀው ፖልፖት በዋና ጸሐፊነት የሚመራው ከም ሩዥ ወታደራዊ መንግስቱን አባሮ ዋና ከተማዋን ፔኖምፔንን ከያዘ በኋላ ሰፊ እቅድ ዘረጋም። የአቅድ በ4 የስልጣን ዓመታት ካምቦዲያ በደም እንድትታጠብ በድህነት መቃብር እንድትቀበር አደረጋት። ውሎ አድሮ የራሱ እቅድ መልሶ በአፍጢሙ ደፋውና እንደገና ወደ ጫካ ኑሮው ተመለሰ። በመጨረሻም በሽምግልና ዕድሜው ተዋርዶ ታስሮ ለመሞት አደረሰው። በቁጥር 1 ፖልፖት የሚመራው ኮሚኒስት ፓርቲ ወታደራዊ መንግስቱን አሸንፎ ዋና ከተማ ኖምፔንን ሲቆጣጠር የከተማ ነዋሪዎች በየመንገዱ ወጥተው ደስታቸውን በጭፈራ ገልጿል። ከዚያ በፊት ለ4 እና 5 ዓመታት ካምቦዲያ በጦርነት ወላፈን ስትለበለብ ነበርና እሳቱ የሚበርድ መስሏቸው ሰላም ይወርድ መስሏቸው ለከም ሩዥ ተዋጊዎች ቪቫ እያሉ ጮሁላቸው። ያን ጊዜ የከተማ ነዋሪዎች ያልተገነዘቡት ነገር ቢኖር ከም ሩዦች አብረዋቸው አለመጨፈራቸው ነው። ፖልፖትና ካድሬዎቹ ሰፊና አዲስ እቅድ እንደነበራቸው ስለሚያውቁ መንግስት በመሆናቸው ብቻ የሚደሰቱ አልነበሩም። የፖልፖት መንግስት የመተዳደሪያ ፕሮግራሙን ይፋ ካደረገ በኋላ የቅጣት አለንጋውን ተረትረው ከም ሩዥ ኮሚኒዝምን ሊገነባ የሚችለው ገበሬ ነው የሚል ጥብቅ እምነት ነበረው። ገበሬው ለዘመናት አኗኗሩ ሳይለወጥ ዘመናዊ እገዛ ሳያገኝ የመኖር ሂደቱን ሳያጓድል የቀጠለ በመሆኑ ኮሚኒዝም ገበሬው ባለበት ደረጃ መጀመር አለበት አለም። ይህንንም በተግባር ለመተርጎም ከዚህ ቀደም በህዝቡ መንፈስ የገቡት አስተሳሰቦች ጨርሶ መወገድ አለባቸው። ሁሉም ሰው ገበሬ ሆኖ በጋራ እርሻ የጋራ ብልጽግና እያገኘ ወደ ታላቅ ስልጣኔ የሚያደርሰውን ኮሚኒዝምን መገንባት አለበት ብሎ ደመደመ። ስለዚህ ከ2000 ዓመታት በፊት የነበረው የካምቦዲያ ስልጣኔና ታሪክ ማሳያ በሙሉ እንዲወድም አዋጅም ወጣ። የቡድሃን ጨምሮ የክርስትናም ሆነ የእስልምና እምነቶች በአገሪቱ እንዳይሰበኩ ተከለከሉ። ቤተ መቅደሶች፣ መስጊዶች የት ነበሩ እስኪባሉ ድረስ ወደሙ። ጥንታዊ ሐውልቶችና የድንጋይ ላይ ጽሑፎች ሳይቀሩም ፈራረሱ። ከም ሩዥ ዋና ከተማዋን የተቆጣጠረበት ቀንም ካምቦዲያ ከዜሮ የምትጀምርበት ቀን እንዲሆን በይፋ ታወጀ። ከዜሮ ስትጀምርም
ከዚያ በፊት የነበረው ዕውቀት በሙሉ ይሰረዝ ተባለ። የባህላዊ ሕክምና እንጂ ዘመናዊ ሕክምና የቡርዣው አስተሳሰብ የፈጠረው ነው ተብሎ መድኃኒቶች በሙሉ ተቃጠሉ። ሆስፒታሎች ተዘግተው ለሌላ አገልግሎት ተመደቡ። ትምህርት ቤቶችና ፋብሪካዎች ተዘግተው የማጎሪያ ካምፕ ሆኑ። ማንኛውም መጽሐፍ እንዲቃጠል ታዘዘ። አንዲትም መጽሐፍ በእጁ የተገኘበት ከላይ አንገቱ ከታች ባቱ እንደሚቆረጥ ተነገረው። ባንኮች ተዘጉ። የገንዘብ ኖቶች ከዝውውር ውጭ ሆኑ። ሁሉም ነገር ከዜሮ መጀመር ነበረበትና እንደ ገበሬው ሁሉም በእግር እንጂ በመጓጓዣ መጠቀም ተከለከለ። ቢፈልግስ ማን ያቀርብለታል? ቤሳቢስቲንም ቢሆን የግል ንብረት ብሎ ነገር እንደማይታሰብ ታወጀ። አክስቴ፣ አጎቴ፣ ወንድሜ፣ እህቴ፣ አባቴ ወይም እናቴ የሚሉ የዝምድና ግንኙነቶች እንዲፋቁ ማዘዣ ወጣም። ማንኛውም የማዕረግ ስም ቀርቶ ጓድ ብቻ በሚል መጠሪያ ተጠቀሙ ተባለ። መቼም በ20ኛው መቶ ክፍለ ዘመን እንዲህ ያለ ነገር ይደረጋል ተብሎ የማይገመት ነውና አዲስ ሆነን ለምንሰማው ሁሉ ለማመን ሳያስቸግር አይቀርም። ግን በዚህም አላበቃም። ከተሞች የካፒታሊዝም ፍጡራን ስለሆኑ ነዋሪዎቹም የተበረዙና የተከለሱ ናቸው ተብሎ በይፋ ተነገረም። ስለዚህ ማንኛውም የከተማ ነዋሪ ወደ እርሻ ተሰማርቶ እንዲያመርት ተገደደ። ያን ጊዜ ሁሉም የሥራ አይነት ስለተዘጋ፣ ሁሉም አይነት ሙያ ስለተከለከለ አስተማሪ፣ ሐኪም፣ ደራሲ፣ ጸሐፊ፣ ሳይንቲስት፣ ተዋናይ ብሎ ነገር በፍጹም የለም። የዶክትሬት ዲግሪ አለኝ ማስተርሴን ከታወቀ ዩኒቨርሲቲ አግኝቻለሁ ማለት ቀረ። ሁሉም በአንድ አይነት ደረጃ ወደ ገጠር ገብቶ ለሩዝ እርሻ እንዲሰማራ በጥብቅ ታዘዘ። የከተማ ነዋሪዎች ቦታቸውን ለቀው በአስቸኳይ እንዲወጡ ተነገራቸው። ለጊዜው የተሰጣቸው ምክንያት አሜሪካኖች በከተሞች ላይ ቦምብ ስለሚጥሉ ከተማዋን ልቀቁ የሚል ብቻ ነበር። በ3 ቀናት ውስጥ ስለምትመለሱ ከዕለት ልብስ በስተቀር ምንም አትያዙ፣ የክምሩዥ ወታደሮች ስለሚጠብቁላችሁ ቤቶቻችሁን እንዳትዘጉት ተባሉ። ትዕዛዝ በጠመንጃ አፈሙዝ ስለሚደገፍ ወዶ ሳይሆን በግድ መቀበል ያስፈልጋል። ካላስፈላጊ ሰዎች በቀር የዋና ከተማን ጨምሮ በተለያዩ ከተሞች የሚኖሩ ዜጎች ቅሌን ጨርቄን ሳይሉ ቤታቸውን ለቀው ወደ ገጠር ተሰደዱ። እንደተባለው በ3 ቀናት አልተመለሱም። ንብረታቸውንም አላገኙትም። ሁሉም መኖሪያቸው በገጠር ካምፕ ሆኖ ለእርሻ ስራ ተሰማሩ። የፖልፖት አምባገነንነት ከሌሎች አምባገነኖች የተለየ ነው የሚባለው በእነዚህ አይነቶቹ ድርጊቶቹ ነው። ወደ እርሻ ቦታ የተሰማሩት ዜጎች በ1 ሄክታር ማሳ 1 ኩንታል ሩዝ ይገኝ የነበረው ቀርቶ 3 ኩንታል እንዲያመርቱ ግዴታ ተጣለባቸው። ግን ያን ያህል ለማምረት አንዳችም ዘመናዊ የእርሻ መሳሪያ አልተዘጋጀም። የእርሻ መኪኖች የሉም። ሁሉም ነገር የሚከናወነው እንደ ቀድሞ ባህላዊ አስተራረስ ነው። ካምቦዲያውያን ኮታውን ለመሙላት 12 ሰዓታት ሙሉ ያለ ረፍት መስራት ነበረባቸው። የበቃ ምግብ ማግኘት አልቻሉም። የተመረተውንም ቢሆን የክምሩዥ ወታደሮች ስለሚወስዱት አራሾቹ ምግባቸውን ለማግኘት አልታደሉም። ደከመኝ አመመኝ ማለት ያስገድላል፣ ወይንም ያስገርፋል፣ ወይም ያሳስራል። የገበሬውን ኑሮ ለመኖር ያልቻለው የቡርዣው አስተሳሰብ አኮላሽቶት ነው እየተባለ ይወገዳል። በተለይም የተማሩት ዜጎች ቀዳሚ ኢላማ ሆኑ። ማንም ሊረዳው እንደሚችለው ምርቱ እንደተባለው ሊመረት አልቻለም። ለዚህም ረሃብ ሆነ። አንድ የተራበ ዜጋ ሆዴን ልሙላ ብሎ አንዲት ቅጠል እንኳን በጥሶ እንዲበላ ስለማይፈቀድለት ረሃብ ከፊሉን ጨረሰው። ከባህል ሕክምና ውጪ ሌላ ስለማይፈቀድም እንደ ወባ ያሉ ተላላፊ በሽታዎች የቀረውን ፈጁት። በፈረንሳይ ቅኝ ተገዥ ሆነው በትምህርትና በከተሜነት ኑሮ የተሻለ ሕይወት የነበራቸው ካምቦዲያውያን በራሳቸው መሪዎች እንዲህ አይነት ለሰማይ ለምድር የከበደ መከራ ከላይ ተወረወረባቸው። የክምሩዥን ደንብ ቅንጣት ታህል መተላለፍ ይደረጋል ተብሎ የማይገመት ቅጣት ሊያስከትልም ይችላል። በኤሌክትሪክ ንዝረትና በግርፊያ ለወራት ይጠበጠባል። የገዛ መቃብሩን ቆፍሮ በመጥረቢያ ተበርቅሶ ይገደላል። ነፍሱ ካልወጣም የቀብሩ አፈር ይጨርሷል። ታማኝ ካድሬዎች በየተመደቡባቸው የማጎሪያ ካምፖች 4 ዓመታት ያለ ፋታ ሲያስሩና ሲገድሉ ሰነበቱ። ካምቦዲያ ሙሉ በሙሉ እስር ቤት ሆነች። በ4 ዓመቱ የክምሩዥ ኮሚኒስት ፓርቲ የስልጣን ዘመን ሊያሳስሩና ሊያስገድሉ በኤሌክትሪክ ንዝረት ሊያስቀጥሉ የሚችሉ ምክንያቶች የምድር አሸዋ ያህል ብዙ ናቸው። ማንኛውም ዘመነኛ ካድሬ ማንንም ሳይጠይቅ ያለምንም ምክንያት ተጠረጠርኩ ብሎ ሊገድልና ሊያሳስር ይችላል። ምሁርነት ያስገድላል። እንኳንስ ከፍተኛ ትምህርት መለስተኛ ትምህርት መማሩ ከታወቀበት እስከ ወዲያኛው ያሰናብታል። የከተማ ሰዎች አዲሱ ሰው የሚባል ስያሜ የተሰጣቸው ለካፒታሊዝም የተጋለጡ ለዘመናዊቷ ካምቦዲያ የማያስፈልጉ ናቸው ብሎ ፖልፖት የሚመራው ክምሩዥ ስለሚያምን ብዙዎቹን ጨፈጨፋቸው። ራሱ ፖልፖት በፈረንሳይ ዩኒቨርሲቲ የተማረ ቢሆንም ምሁራን እንዲጠፉ የተላለፈው ውሳኔ እሱንና ጓደኞቹን አይመለከትም። የተማረ ወይንም ቀድሞ መንግስት ጋር አብሮ የሰራ የመንግስት ስራ የነበረው ማንነቱን ደብቆ ከታወቀበት ይገደላል። የማንኛውም ሃይማኖት ተከታይ መሆንም ያስገድላል። የቡድሃም የክርስትናና የሙስሊም እምነት ተከታዮች እየታደኑ ተረሽነዋል። ማንኛውም ሰው የአንድ ሃይማኖት ተከታይ መሆኑ
ከተጠረጠረ ራሱን ለስቃይ አሳልፎ እንደሰጠም ይቆጠራል። ሙስሊሞች የአሳማ ስጋ አንበላም ስላሉ ብቻ ተረሽነዋል። ከማንኛውም ቤተሰቡ ጋር ሳይፈቀድለት የተገናኘም በሞት ይቀጣል። በእርሻ ቦታ ችጋር ጸንቶበት ረሃቡን ለማስታገስ ቅጠል አሊያም ነፍሳት ሲበላስ ቢታይ ሊገደል፣ ሊገረፍ ወይም ሊታሰርም ይችላል። ማንኛውንም መጽሐፍ ይዞ ወይም ደብቆ የተገኘም ይገደላል። መነጽር ቢያደርግ ወይም ዘመናዊ መድኃኒት ቢገኝበት የስቃይ ሞት ይፈረድበታል። ምሁራን በእርሻ ቦታ ራሳቸውን ምንም ነገር የማያውቁ አድርገው መቆየት ያስፈልጋቸዋል። ነገር ግን የከምሩዥ ካድሬዎች በገዛ ትንንሽ ልጆቻቸው ያሰልሏቸዋል። ምንም የማያውቁት ህፃናት የሚናገሩትን ይዘው ወላጆቻቸውን ይገድሉና ህፃናቱ የከምሩዥ ጓዶች ተብለው ፓርቲው ያስገድላቸዋል። ግምገማ ሌላው ማውጣጫቸው ነው። በግምገማ ራሱን ያጋለጠ ይቅርታ ይደረግለታል ይባላል። እውነት የመሰለው ወደፊት ቢነቃብኝ መከራ ያገኘኛል እያለም ስለ ራሱ የኋላ ታሪክ ይዘረዝራል። የተማረ መሆኑን፣ የውጭ ቋንቋ እንደሚናገር፣ ትንሽ ገንዘብ እንዳለው የመሳሰሉትን ሲናገር ይጨበጭብለታል። የካድሬዎችንም መልካም ፊት ያያል። ግን ብዙም ሳይቆይ አንድ ቀን ወደ እርሻ ቦታ ለስራ እንደሄደም በዚያው ይቀራል። ዴቪድ ቻልድረን የጻፈውን መጽሐፍ ጠቅሶ ኒውዮርክ ታይምስ እንደዘገበው በግምገማው ላይ የሚያሳየው አነጋገሩ፣ የፊቱ ገጽታ፣ አስተያየቱ እስከ ሞት የሚያደርስ ትርጓሜ ሊያስከትልበትም ይችላል። ፊቱ ተከፍቶ ከታየም ብዥታ አለበት ይባላል። ፈገግ ቢል የግለኝነት ስሜት የተጸናወተው ነው ይባላል። ጠለቅ ያለ ሀሳብ ማቅረብ የቡርዣው ምሁራን አስተሳሰብ ነው ይባላል። ክፋቱ ሁሉም ግምቶች ሊያስገድሉ መቻላቸው ነው። ኖረውም አይጠቅሙም፣ ሞቶም አይጎዱም ይሉ ነበር የከምሩዥ ባለስልጣኖች ሚሊዮኖችን የካምቦዲያ ዜጎቻቸውን ሲገድሉ። በካምቦዲያ ተግባራቸው ማሰር፣ አሰቃይቶ ማናዘዝና መግደል ብቻ የሆነው የማጎሪያ ካምፖች ብዙ ቢሆኑም ቱስሊ ሌንግ ግን ከሁሉም በበለጠ አሰቃቂ ድርጊት የተፈጸመበት በመሆኑ ይታወቃል። እንደ ጀርመኖቹ የስቃይ ማጎሪያ ካምፖች ሰው ይችለዋል የማይባለው ስቃይ የተፈጸመበት ካምፕ መሆኑም ይነገርለታል። አሁንም የዚያን ዘመን ችግርና የካምቦዲያንን ግፍ እንዲዘክር ሙዚየም ሆኗል። ቱሊስ ሊንግ ከዋና ከተማ ፔኖምፔን ወጣ ብሎ ይገኛል። ቀድሞ የሁለተኛ ደረጃ ትምህርት ቤት የነበረ ነው። የፖልፖት መንግስት ትምህርት ቤቶችን ከዘጋ በኋላ ቱሊስሊንግንም ኤስ21 የሚል ስም ሰጥቶ የእስረኞች ማጎሪያ ያደረገው። ቱሊስሊንግ ማለት የመርዝ ዛፍ ተራራ እንደማለት ነው። ለካምፑ ኃላፊነትም ቁጥር 5 ወይም ኮምሌሬጅ የተባለው የፓርቲ ዋናና ታማኝ ሰው ተመደበ። በኤስ21 የማጎሪያ ካምፕ እስረኛው ሲገባ እንዲያያቸው 10 ትዕዛዛት በግድግዳው ላይ ተለጥፏል። ከነዚያ አንዲቷን እንኳን ቢያዛንፍ መከራ ያገኘዋል። ማንኛውም እስረኛ ወደ ቱሊስሊንግ ከተላከም በሕይወት እንደማይወጣ ማወቅም ይችላል። የካምፑ ዋና ተግባር እስረኞች ከመገደላቸው በፊት እንዲናዘዙ ማድረግ ነው። ማንም እስረኛ ያልሰራውን ሁሉ ሰርቻለሁ እስኪል ድረስ ዓለም ከተፈጠረ ጀምሮ እንደዚህ ያለ ስቃይ መኖሩን እስኪጠራጠር ድረስ ብርቱ ስቃይ ያገኘዋል። ደሙ እስኪጎርፍ በአለንጋ ይጠበጠባል፣ በስለት ይቧጭራል፣ በመጥረቢያ አካሉ ይቆራረጣል፣ ምግብ ይከለከላል። ስጋው አልቆ አጥንቱ እስኪወጣም በረሃብም ይቀጣል። የረሃቡ ጽናት አንድ ታሳሪ የነበረ ሰዓሊ እንዳለው የሰው ስጋ ለመብላት እስከ መመኘት ያደርሳል። በቱሊስሊንግ ካምፕ 20 ሺህ ካምቦዲያውያን ታስረው ነበር። አብዛኞቹ ታሳሪዎች የከምሩዥ ካድሬዎች የነበሩና በከጅነት የተጠረጠሩ ናቸው። ከምሩዥ ስራው ሁሉ ወደ ሰይጣናዊነት እያለፈ በሄደ ቁጥር ከሁሉም አቅጣጫ ጠላት አበዛም። የራሱን የከምሩዥን አባሎች ሚኒስትሮችንና መኮንኖችን ጭምር በሲአይኤና በኬጂቢ ወኪልነት በቪየትናም ወዳጅነት እየጠረጠረ ያሰቃያቸውና ያስገድላቸው ገባ። ከምሩዦች አፍጥነው አይገድሉም። የፈለጉትን እስኪናገር ለወራት በተለያዩ የማሰቃያ ዘዴዎች እያፈራረቁ ያከርሙታል። ያን ጊዜ ሞት የሚናፈቅ ግን የማይገኝ ተአምር ይሆንበታል። መሞት እንደ መኖር ያህል የሚለመንለት መሆኑን የሚያውቁት የቱሊስሊንግ ካምፕ ጠባቂዎች ታሳሪውን እንዳይሞት እንዳይሽር እያደረጉ እያሰቃዩ ያናዝዙታል። ቃሉንም በወረቀት እንዲያሰፍር ይገደዳል። ከስቃዩ ብዛት የተለያዩ ሰዎች ስም ሊጠራም ይችላል። ያን ጊዜ ሌላ እስረኛ ተፈጠረ ማለት ነው። የከምሩዥ የማስታወቂያ ሚኒስትር የነበረው ሁሜን ከዳተኛ ነው ተብሎ ወደ ማጎሪያ ካምፑ ተላከ። ሁሜን የፖልፖት ወዳጅ በነበረበት ጊዜ ቱሊስሊንግ ለሌሎች ካምቦዲያውያን እንጂ የእርሱ መመርመሪያ ይሆናል ብሎ አላሰበም ይሆናል። ግን አንድ ቀን የከምሩዥን መንግስት ለመገልበጥ ከጠላቶች ጋር ተባብሯል የሚል የፖልፖት ጥርጣሬ ያረፈበትና ታሰረም። ጨርሶ ከሰውነት ውጭ እስኪሆን በግርፊያ፣ በስለት፣ በኤሌክትሪክ ንዝረት፣ በረሃብ ለወራትም ተሰቃየም። በመጨረሻ እንዲህ ብሎ ተናዘዘ ተባለ። እኔ እንስሳ ነኝ እንጂ ሰው አይደለሁም። ሚኒስትር ሁሜን እንዲህ ብሎ በመናዘዙ ታላቅ ሚስጥር እንዳወጣ ታመነበትና ከስቃዩ ተገላገለም። ወደ ውጭ ተወስዶ የግድያ ሜዳ ከሚባለው ቦታ ከሌሎች ጋር ተረሸነ። በቱሊስሊንግ እስር ቤት የገባ የማይወጣ ነውና ከምርመራ በኋላ አሳሪዎች ሲረኩ ይገድሉታል። ያን ጊዜ
ሞተ ሳይሆን ተገላገለን የሚባለው። ጥይት እንዳይባክን ተብሎ አብዛኞቹ የሚገደሉት በመጥረቢያ ነው። በቱስሊንግ ታስረው ከገቡት 20 ሺህ እስረኞች ውስጥ በሕይወት የወጡት 12 ብቻ ነበሩ። 12 እስረኛ ብቻ። ከነዚህም ውስጥ አንደኛውና ይህንን ሁሉ ታሪክ የተናገረው ሰዓሊው ነው። ሰዓሊው ለምን በሕይወት እንደተረፈ አይገባውም። ምናልባት በሰዓሊነቱ የፖልፖትን ምስል ያስሉት ስለነበር ይጠቅመናል ብለው እንደሆነም ይገምታል። እንደዚህ አይነቶቹ ማጎሪያዎች የተሰቃዩ ካምቦዲያውያን ብዙና ብዙ ነበሩ። 4 ዓመታት በዚህ ሁኔታ አለፉ። በ4 ዓመታቱ የኮሙኒዝም የስልጣን ዘመን 2 ሚሊዮን የሚሆኑ ካምቦዲያውያን አልቀዋል። በረሃብ በበሽታም በድብደባና በግድያ 2 ሚሊዮኖች ተጨረሱ። ካምቦዲያ 8 ሚሊዮን ከሚሆነው ህዝቧ 2 ሚሊዮን የሚሆኑትን በ4 ዓመታት ውስጥ አጣች። ከአራቱ ሰው አንዱ ተገድሏል ማለት ነው። ካምቦዲያ እውነትም ዜሮ የሆነች መሰለች። ለ4 ዓመታትም በዚህ አይነቱ የስቃይ አለሎ ስትወቀር ከረመች። ግን የሁሉም ነገር ማብቂያ ያለውና የኮሙኒዝም ድንቁርና ያደነደነው የእብሪት ስልጣን መሰበሪያው ደረሰ። ፖልፖት በጫካ በነበረበት ወቅት የሰሜን ቪየትናም ዋና ወዳጅና አጋዥ ነበር። ስልጣን ከያዘ በኋላ ግን በወሰንና በጎሳ ግጭት ከቪየትናም ጋር ለውጊያ ተፋጠጠ። በካምቦዲያም አንደኛው የህዝቦች ግድያ ምክንያት የቪየትናም ዝርያ አለብህ፣ ለቪየትናሞች ወሬ ታቀብላል የሚል ሆነ። ስለዚህ ቪየትናም ስደተኞች ካምቦዲያውያንን እያደራጀች ቆይታ ካምቦዲያን በጦር ኃይል ወረረች። በአንድ ሳምንት ውስጥ ዋና ከተማን ኖምፔንን ተቆጣጠረች። ያን ጊዜ ኮሙኒስቶች ሽሽት ጠናባቸው። ቆመው መዋጋትም አልቻሉም። አብዛኞቹ አምባገነኖች መጨረሻቸው በፍርሃት ይጠናቀቃል። በሌላው ነፍስ ላይ መሬት ጠቧቸው እየተንቆራጠጡ ግደለው ቁረጠው ይሉ እንዳልነበረም የባሩድ ሽታ ወደ እነርሱ ሲዞር እየተርበደበዱ እግራቸውን ነቅለው መፈርጠጥ ይቀናቸዋል። ፖልፖትም በሄሊኮፕተር አምልጦ ታይላንድን በሚያዋስነው ጫካ ተደበቀ። በዚያ ጫካ ያለውን ኃይል አደራጅቶ 20 ዓመታት ያህልም ቆየ። ያን ጊዜም ጓደኞቹን ምክትሉን ጭምር መግደሉንና ማስገደሉን አልቶም። ፖልፖት የሰው ደም ምስ ያለበት ይመስል ነበር። አዲስ ነን፣ ልምድ የሌለን ነበርን። ሁኔታዎች አንዱ በሌላው ላይ ይደራረባሉ። ያንን በማድረጋችን ስህተት ሰርተናል። አሁን ስህተት መሆኑን እቀበላለሁ። ልምድ የሌለኝ መሆኔም ይጸጽተኛል። ግን ካምቦዲያን በቪየትናሞች ከመዋጥ አድነናታል አለም ፖልፖት። ሁሉም ነገር ከእጁ ካመለጠ በኋላ ፖልፖት ተራው ደረሰ። በ1990 ዓ.ም ሊታገሱት የማይችሉ የራሱ የፓርቲው አባላት ተቃዋሚዎቹ ሆነው ተነሱበት። በጉልምስና የሰሩት ክፋት በሽምግልና ጊዜ ሂሳብ ማወራረዱ አይቀርምና የገዛ ወታደሮቹ አዋርደው በቁጥጥር ስር አዋሉት። ፖልፖት ለፍርድ ቀረበ። ሲያስነጥሰው መሐረብ ለማቅረብ ይሽቀዳደሙ የነበሩት የራሱ ሰዎችና የአማጺ ቡድኑ አባሎች ተፋራጆቹ ሆነው ቀረቡ። ዕድሜ ልክ እስራት ፈረዱበት። በተፈረደበት በዓመቱ በ69 ዓመት ዕድሜው ሞት ገላገለው። ፖልፖት ሞቷል። ግን በካምቦዲያ ላይ የፈጸመው በደል እስካሁን ጠባሳው አልሻረም። ፖልፖት ቢሞትም የክፉ ምግባሩ ተባባሪ የነበሩና ዕድሜ ያገኙት ለፍርድ ከመቅረብ አልዳኑም። በፍርድ ከቀረቡት ውስጥ የ84 ዓመቱ አዛውንትና የዚያን ጊዜው የኮሙኒዝም ዋና ቀያሽ የነበረው ተከሳሽ የሰጠው ቃል ኮሙኒስቶች ጥፋት አጥፍተናል ብለው አለማመናቸውን ያመለክታል። አዛውንቱ ታሳሪም እንዲህም አለም፣ የገደልነው ጥሮቹን ሳይሆን መጥፎቹን ዜጎች ብቻ ነው የሚል ምላሽ ሰጠ። የዚህ ዝግጅት ሙሉ ምንጫችን እነሆ መቆያ የተሰኘው የጋዜጠኛ እሸቴ አሰፋ አዲሱ መጽሐፍ ነው።